ለኔ አንተ ሁሉ ነገሬ ነህ በቃ አባትም እናትም ሁሉ ነገሬ ነህና በጣም ወድሃለሁ በጣም አፈቅርሃለሁ በጣም ማለት ሪሊ የሆነ ነገር ነው ውስጤ ላይ ያለውን ነገር ነው አጥቼ የምናገረውና የምር አንተ ማጣት አልፈልግም በብዙ አሳዝኛለሁ በትላንት ባለማወቅ ባለመብሰል ነው ዛሬ ላይ ደግሞ ብዙ ተምሬያለሁ ትላንት ባቅ ብዬ መጸጸትበት ብዙ ነገር አለና ከትላንት በተሻለ መልኩ ዛሬ ላይ ጥሩ ነገር ላይ ነኝ ትላንት ደግሞ አንተ ለራስ ሳይኖር ለኔ ኖርህልኛል ዛሬ ደግሞ እኔ ልኖርልህ የኔ አባት የምር አፈቅርሃለሁ ወድሃለሁኝ አሳዝኛለሁኝ ለዛ ደግሞ በፈጣሪ ስም እና በመብርሃን ስም ይቅርታ አድርግልኝ ባለህበት እና ኩፋይንካ ፈጣሪ የልብህን መሻት ይምላል ለእናንተ ፈጣሪ ልባችሁ መሻት ይምላላችሁ ማለት ወደል አሜን 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 ዛሬም ድረስ ወደዋለሁ ዛሬም ድረስ አፈቅረዋለሁ ይሄ በቃ ውስጤ ያለኝ የሚሰማኝ ስሜት ነው እና እውነት የምር ድጋሚ ባገኘው ፈጣሪ እንዴት ይወደኛው እላለሁ በቃ ድጋሚ ካገናኘኝ ብዬ የተሳልኩ ስላት አለ በቃ እስቲ ድጋሚ ከዚህ ሰው ጋር አገናኘኝና እኔ እንዴት ትሪት እንደማደርገው ባለማወቅ ብዙ በድያለሁ የምር እውነት ለመናገር በጣም ብዙ አስከፍቻለሁኝ እነዚህ ቃላት ጉልበት አላቸው የሰውን ልጅ ይጎዳሉ ከመጉዳት አልፎ ቅስም ነው የሚሰብሩት ያሃን የገባኝ እንደዛ ነው ያደረኩት እኔ እና የምር በድያለሁኝ የምር አሳዝኛለሁ አቃለሁኝና ዛሬ ወደኔ ህይወት ቢመጣ እሱን ለመቀበል እኔ ምንም አላንገራግርም ምንም አቃለሁ ያንዳንዱን ጥፋቴን በደንብ ነው ማቀው ለዛ ዛሬም ወደዋለሁ ለሱ ያለኝ ነገር እንደነበረ ነው እኔም ምኞቴ ነው እውነት ሌላ ህይወት ጀምሮ ካልሆነ የእውነት አኩርፎ ብቻ ከሆነ በቃ ሞክሬያለሁ ያቅሜን እሷ አትለወጥም ብሎ ብቻ ከሆነ የራቀው በእርግጠኝነት ይሄን ቪዲዮ ሲያይ ሁለተኛ እድል ሰጥቶ ለማየት ልቡ ክፍት እንደሚሆን በቃ ምንም ጥርጣሬ የለኝም ለምን አሁን እዚህ ሚዲያ ድረስ መጥቶ ይመናገር ቀላል አይደለም አይደል እውነት ነው ባንክን ምሰሪው ብዙ ሰዎች ያቁሻል ብዙ ወዳጆች ያሉሻል ስለዚህ ይሄን ሁሉ ሪስክ ወስደሽ ምንም ሳይሰማሽ በቃ ልቤ እሱ ማግኘት ብቻ ነው የሚፈልገው ችግር የለውም ሰው ይስማ ከሱ ያበልጥብኝም እሱ ማግኘት አለብኝ ይቅርታውን ፈልጋለሁ ብለሽ የመጣሽውና ይሄ በእርግጠኝነት ለሱ የሚነግረው ነገር አለ ብዬ አስባለሁ ይሄ እንዲሆን እንደው ምኞቴ ነው እኔ በጣም የተመልካቾቻችን ምኞት እንደሚሆን ተስፋ አደርጋለሁ እናንተም ኮሜንት አድርጉ ይደርሰዋል ይሆነ ያህል ብዬ አስባለሁ እንግዲህ እኔና እናንተ አማላጅ ሆነን ማስታረቅ አለብን ብዬ ነው የማስበው ቁጡ ብስጩ እንድትሆኚ ቶሎ ሆድ እንዲብስሽ ያደርግሽ የነበረው ነገር ምንድነው ኦኬ ያው እንዳልኩ በልጅነት አባት ማጣትና የልጅነት ፍቅር ማጣት የቤተሰብ ፍቅር ማጣት የማንነት ጥያቄ ስቲል ነው አለ ውስጤ ያው ከልጅነት ያደኩበት መንገር አለ ማለት ዘረቢስ መባል ያማል በጣም ስሜት አለ እንደዛ ምን ነገር ነበር አዎ አንቺ ዘረቢስ በሽተኛ ልጅ ወላጅ አልባ መባል በጣም ስሜት አለ እነዛ ቃላቶች እውነት ይገላሉ የሰው ልጅ ሞራል ይገላሉ የምር እኔ ፈተና ስፈተን ትዝ ይያለኝ አለቅስ ነበር የምር ያ ቃል ያንቃጨለብኝ እንባ የሚፈስበት ሰዓት ሁሉ ነበር አሁን አንተ አባቱም ከሞተበት ፋሚሊ ከሞተበት ሰው አልቅሶ እርሙን ያወጣል ያንን ማድረግ እንኳን አልቻልኩኝም እኔ ትክክለኛ ታሪኩን እንኳን ለመስማት አልቻልኩኝም የተለያየ ታሪክ ነበር የምሰማው አባቴ የተቀበረ የሚለውን ቦታ አላቅም በቃ የተለያየ ነገር ነው አባቴ ወታደር ልጅ ስለነበረ ይመስለኛል ለደርግ ሰዓት የወታደር ልጅን ኩባ ወስዳት አስተምር ነበር እና ኩባ ነበር የተማረው አባቴ በኩባ ወደ ኢትዮጵያ መልሳ ሀገራቸውን እንዲያገለግሉ ልካቸው ነበር በላከቻቸው ሰዓት ወደ ደቡብ ውስጥ ወደ ጠምባሮ የሚባልበት አካባቢ ነበር የሚያገለግለው እዛው ያለ አረፈ ነው የሕክምና ባለሙያ ነው እና ያንን የመቃብር ስፍራ ለማወቅ እርማ ለማውጣት ቢኖርልኝ ማለት ጥቃቅን ነገር በደረሰብኝ ቁጥር ቢኖርልኝ የሚል ፊሊንግ ነው የሚሰማኝ አባቴ ቢኖር ይሄ ነገር አይፈጠርብኝም ነበር ቢኖር ኖርኮ እንዲያልሆንም ነበር የሚል ትልቅ ሀዘን አለ ውስጥ ላይ ያልወጣ ማለት ነው እና ቢኖር ምን አይነት ሰው ነበር አባቴ እሱ የሚጽፋቸው ደብዳቤ አግኝቼ ባስተርጓሚ ተነቦልኝ እንትን የማለት እንትን እድል አግኝቻለሁ ለማን የጻፉት አባቴ ያው ተወልዶ ያደገው እዚህ ወደ ወሊሶ አካባቢ አመያ ወደሚባልበት አካባቢ ነው
እና ለቤተሰቦቹ ከሚኖርበት እዛ ተመድቦ ከሚሰራበት ቦታ ደብዳቤ ልክ ነበረ። እነዛ ደብዳቤዎች ምንድነው የሚሉት? ልጆቼ ለኔ ያው እሱ ለአባቱ አንድ ነው እና ለኔ ልጆቼ እናቴም አባቴም ናቸው። ነፍስ ሲያውቁ አምጥቼ አስተዋውቃቸዋለሁ፣ ደህና ነኝ እና ብዙ ጊዜ ለልጆቹ የሚኖር አባት ነበረና ያንን ደብዳቤ አግኝቼ